ጤና ይስጥልኝ የቂርቆስ ቲዩብ ተከታታዮች። ባለፈው የመጀመሪያ የቂርቆስ ቲዩብ መርሃ ግብር እንደገለጽኩት ለመሆኑ ስለ ኢትዮጵያ እና ኢትዮጵያዊነት የተደበቁ ምስጢሮችን ልግለጥ በሚል የሚያዘጋጀው ይህ የዩቲዩብ ቻናል አዘጋጅ ማን ነው የሚል ጥያቄ ቢነሳ ስለ እኔ ማንነትና ምንነት በአጭሩ ለመግለጽ እኔ ከአዳምና ሔዋን ጀምሮ እግዚአብሔር ከወዳጆቹ ጋር ባደረጋቸው በሰባቱ ቃል ኪዳናት ምክንያት በተገኘው የበረከት ጸጋ ከወላጆቼ በስጋና በነፍስ ከእግዚአብሔር ደግሞ በመንፈስ ተወልጄ አሁንም በሰባቱ ቃል ኪዳናት ተመስርታ የጸናችውን የተዋሕዶ ሃይማኖትና ምግባር ሕይወቴ አድርጌ እግዚአብሔርን እንደ ቃሉ በመንፈስና በእውነት እያመለክሁ ሕጉንና ስርዓቱንም በተቻለኝ መጠን እየፈጸምኩ አጽዋማቱንና በዓላቱን እያከበርኩ ኃጢአተኛነቴንና ደካማነቴን ደግሞ በንስሐ እያጠራሁና ራሴን በስጋው ደሙ እያጸደቅሁ የእግዚአብሔር መንግሥት ለሆነችው ለእናት ሀገሬ ለኢትዮጵያ አገልግሎቴን እያበረከትኩ በፍጹም ነፃነት የምኖር ሰብአዊ ፍጡር ነኝ። ስለዚህም ኢትዮጵያዊ እባላለሁ። የሰብአዊ ፍጥረትና የኪዳነ ልቡና መጀመሪያ ከሆኑት ከአዳምና ከሔዋን አንስቶ የኖህ ልጆች ከሆኑት ከሴም፣ ከካም፣ ከያፌት የዘር ውህደት በመወለዱ የኢትዮጵያዊነት ግንድ እስከሆነው እስከ መልከጼዴቅ ድረስ ከዚያም ሲወርድ ሲዋረድ እስከ ወላጆቼ የደረሰውን ይህን ኢትዮጵያዊነቴን ከአባቴ ከመቶ አለቃ ከበደ ፈይሳ ከእናቴ ከወይዘሮ ብርቄ ሀብተወልድ ሚያዝያ 17 ቀን 1963 ዓ.ም በስጋና በነፍስ ተወለድኩበት። ወላጆቼም የዓለም መጠሪያ ስሜን ግርማ ብለው ስለሰየሙኝ ግርማ ከበደ የብርቄ ልጅ ተባልኩ። በተወለድኩ በስምንተኛው ቀን በግዝረት የአብርሃምን የቃል ኪዳን በረከት ተቀበልኩበት። ከዚያም በዘመነ ኦሪት ቃለ እግዚአብሔር ወልድ የተጻፈበትን ጽላተ ሕግ በመሸከሟ ምሳሌዋ ጥላዋ ሆና ታቦተ ጽዮን ወይም ኪዳነ ሙሴ እየተባለች ትመለክ ከነበረችው ከአማናዊቷ ቅድስት ድንግል ማርያም በሰውነት ተወልዶ ፍጥረቱን ባዳነው በኢየሱስ ክርስቶስ ቤዛነት ለሰው ልጅ በወረደው በመንፈስ ቅዱስ ጸጋ በ40 ቀን ዕድሜ ከእግዚአብሔር የመወለድን ክብር በስርዓተ ጥምቀት አገኘሁበትና ስመ ጥምቀቴ ወይም ክርስትና ስሜ ገብረ መድኅን ተባለ። እግዚአብሔር ከሕዝቡ ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ያም ቃል ኪዳን ይህ ነው። ሕጌን በልቦናቸው አኖራለሁ፣ በልባቸውም ጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና እንዳለ ይኸው ቃል ኪዳኑ በኢትዮጵያዊነቴ ለእኔም ተፈጽሞ ከእርሱ ከፈጣሪዬ እየተማርኩና በአእምሮ እየጎለመስኩ የኢትዮጵያዊነቴ መታወቂያ በሆነው በግዕዝ ፊደል አበገደ ብዬ በኢትዮጵያኛ ወይም አማርኛ ቋንቋ አፌን ፈትቼ አባ ወልደ ማርያም የተባሉ አባት ፊደልን እስከ መልእክተ ዮሐንስ ካስተማሩኝና ካስቆጠሩኝ በኋላ ከአንደኛ እስከ 3ኛ ክፍል በከሳቴ ብርሃን የሕዝብ ትምህርት ቤት፣ ከ4ኛ እስከ 8ኛ ክፍል በፈለገ ዮርዳኖስ የሕዝብ ትምህርት ቤት፣ ከ9ኛ እስከ 12ኛ ክፍል ያለውን የከፍተኛ ሁለተኛ ደረጃ ትምህርቴን ደግሞ በዳግማዊ ምኒልክ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተምሬ በ1978 ዓ.ም የከፍተኛ ሁለተኛ ደረጃ መልቀቂያ ፈተና የኢኤስኤልሲ ወይም ኢትዮጵያ ስኩል ሊቪንግ ሰርቲፊኬት ኤግዛም ወስጄ በውጤቱም በኮተቤ መምህራን ማሰልጠኛ ኮሌጅ ተመደብኩኝ። የትምህርት አፈጻጸሜን በሚመለከት ከልጅነት አንስቶ ጎበዝ ከሚባሉት ተማሪዎች ምድብ እንደነበርኩ መምህራኖቼና ጓደኞቼ ሲገልጡ ትሰማለሁ። ለምስክርነትም በ1972 ዓ.ም የ6ኛ ክፍል የሚኒስትሪ ፈተና ውጤቴ 97 ፐርሰንታይል ወይም 97 ከመቶ፣ የ8ኛ ክፍል የሚኒስትሪ
ፈተና ውጤቴ ደግሞ በ1974 ዓ.ም ከዚሁ ከፈለገ ዮርዳኖስ የህዝብ ትምህርት ቤት 90 ከመቶ የነበረ መሆኑን ሳስታውስ የከፍተኛ ሁለተኛ ደረጃ ትምህርት አፈጻጸሜንም በሚመለከት የደረጃ ተማሪ ነበርኩ። በ1977 ዓመተ ምህረት የ11ኛ ክፍል ተማሪ በነበርኩበት ወቅት ከክፍላችን ከነበሩት 52 ተማሪዎች እኔ አንደኛ በመውጣቴ የዓመቱ ተሸላሚ እንደነበርኩ የተሰጠኝ የምስክር ወረቀትን ለማስታወሻነት አያይዤዋለሁ። መቼም ሁሉም ነገር እንደኛ እንደ ሰውኛ ሀሳብ ብቻ ሳይሆን እንደ እግዚአብሔር መልካም ፈቃድ የሚከናወን በመሆኑ እንደኔ ሀሳብ ዩኒቨርሲቲ ገብቼ ትምህርቴን በዲግሪ መርሃ ግብር ለመቀጠል ሳስብ በወቅቱ ያገኘሁት ነጥብ 2.6 ነበር። በ1978 አዲስ በተሻሻለው ሕግ መሰረት እኔ ያገኘሁት ውጤት ለዲፕሎማ እንደሆነ ተገለጸልን እና ኮተቤ መምህራን ማሰልጠኛ ተመደብኩ። በኮተቤ መምህራን ማሰልጠኛ ለመማር ብዙ ፈቃደኛ አልነበርኩም። ነገር ግን የቤተሰቦችን ጭንቀት በማየት እስቲ ልሞክረው ብዬ ገባው። ከዛም ለ2 ወር ያህል ከተማርኩ በኋላ ያው ማደሪያም ይሰጣል፣ ምግብም እዛው ነው። አልፎ አልፎ ቅዳሜና እሁድ የመጣሁ ነበር ለ2 ወር የቆየሁት። ነገር ግን ምንም ህሊናዬ ስላልፈቀደልኝ እንደገና ተፈትኜ በዲግሪ መርሃ ግብር እማራለሁ እንጂ በዚህ አልቀጥልም ብዬ ቤተሰቦቼን በለቅሶ ጭምር ጠየቅኩ። ከዛ እናቴ ልጅ ስናስጨንቀው አንድ ነገር ይሆንብኛል በሚል ስጋትም ይመስላል በቃ ትምህርቱን እንዳቋረጥ ተፈቀደልኝ እና አቋረጥኩ። ከዚያም በግል የከፍተኛ ሁለተኛ ደረጃ መልቀቂያ ፈተናን ለመውሰድ ጥናቴን ጀመርኩ። ለነገሩ በ1975 ዓ.ም ጀምሮ የ9ኛ ክፍል ተማሪ ያለው የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ሰንበት ትምህርት ቤት አባል ሆኜ እከታተል ስለነበር በአብዛኛው የጥናት ጊዜን እንደጨረስኩ የማሳልፈው በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የደቂቀ ነበልባል ነበር። ከዛ ውሉደ ብርሃን ተብሏል ሰንበት ትምህርት ቤት አባል ሆኜ በልዩ ልዩ ነገር ሳገለግል ነበር። ከዛም እንግዲህ በ1979 ተፈተንኩኝ ማትሪክ እና ውጤቱ ሲመጣ የኔ ነጥብ 3.4 ሆነ። በዚያ ዓመት ደግሞ የዩኒቨርሲቲ መቀበያ ነጥብ 3.6 ሆኗል ተባለ። ስለዚህ መግባት አልቻልኩም። በ1980 ዓ.ም እንደገና አሁንም ለፈተናው ዝግጅት እያደረግኩ እና በሰንበት ትምህርት ቤት አገልግሎቴ እየተሳተፍኩ ለሁለተኛ ጊዜም የማሻሻያውን በ1980 ዓ.ም ወሰድኩ። እስከዛው ግን የሆነ የስራ ማስታወቂያ ሲወጣ እንዳጋጣሚ አመልክቼ ነበር። ከዛም የኢትዮጵያ የጭነት ማመላለሻ ኮርፖሬሽን በሚባል ስር ስፔር ፓርት ኢምፖርት ኤንድ ዲስትሪቢዩሽን በምህፃረ ቃል ስፒድ የሚባል መስሪያ ቤት አመታዊ የቆጠራ ስራ ወይም ኢንቬንተሪ ስራ ማስታወቂያ አመልክቼ ነበር። የሚገርም ነው። በዛን ዘመን 1300 በላይ አመልካቾች ነበርን። አመልካቾቹ በሙሉ ለፈተና ቀረብን። እዛው አካባቢ ያለ ላቃ አድገህ የሚባል ትምህርት ቤት ውስጥ በብዙ ክፍሎች ተመድበን ፈተናውን እንደተፈተንን አስታውሳለሁ። ከዛም በውጤቱ 24 ሰዎች አልፈናል ተብሎ ተገለጸ። ከ24ቱ ውስጥ እኔ በሁለተኛ ደረጃ ማለፌን በማስታወቂያ ሰሌዳ ላይ ተገልጦ አየሁት። እንደውም ለማስታወስ መጀመሪያ አንደኛ የወጣው ልጅ ስሙንም እስካሁንም አልረሳውም። ገብርኤል አብዩ የሚባል ልጅ መጀመሪያ ወጥቷል፣ አንደኛ ወጥቷል። ሁለተኛ ግርማ ከበደ ይላል። በዚያ መሰረት ሰኔ ላይ ነበር ይህን ፈተና የተፈተነው። ከሐምሌ 1 ጀምሮ ለኢንቬንተሪ ወይም ለቆጠራ ስራ በወር 150 ብር ደሞዝ ተቆርጦልን ጊዜያዊ ሰራተኛ መሆናችንን የሚገልጽ የቅጥር ደብዳቤ ተሰጠን እና ሐምሌ 1980 ስራ ጀመርኩ ማለት ነው። በዚህ ላይ እኔ ስራ ላይ ያለሁ ውጤቱ ተገለጸልን። በውጤቱ አሁን 3.6 አመጣው ተደማምሮ ማለት ነው። ነገር ግን በ1980 ዓ.ም የዲግሪ መርሃ ግብር መግቢያው ደግሞ 3.8 እና 4
የሆነ ብቻ መሆን እንዳለበት ተገለጸ። ከዚያም ለ1 ወር የቆጠራ ስራ ተብሎ በጊዜያዊነት የተቀጠርኩበት መስሪያ ቤት ሐምሌ እንዳለቀ ትንሽ የማጠናቀቂያ የቆጠራ ስራ ይቀራል ተብሎ ከ24 ሰራተኞች 6 ሰው እንዲቀጥል ተወሰነ። ከዛ ውስጥም እኔ ተመረጥኩና ነሐሴንም ወር በስራ ላይ ቆየው። መስከረም ወር ሲመጣም የቆጠራው ስራው እንኳን ሙሉ ለሙሉ ተጠናቋል። ነገር ግን ያው አንዳንድ ሰራተኞች በጎደሉበት እየተተካው ሰራ ነበር የቆጠራው ስራው ባለቀም ሰዓት እና በዛ ምክንያት እኔ እንድቀጥል ተደረገና መስከረምንም ስራ ላይ ቆየሁ ማለት ነው። በኋላ ላይ እንደውም እንደገለጹልኝ የካቲት ላይ ሀፍ ኢንቬንተሪ ወይም ግማሽ የቆጠራ ስራ ስለሚኖር እስከዛ ድረስ ሊያቆዩኝ አስበው እንደነበረ ኋላ ላይ ኃላፊው ነግረውኛል። ነገር ግን የሆነው ሌላ ነው። ምክንያቱም መንግስት በነፃ ተመድቤ አልማርም ያልኩትን የዲፕሎማ ትምህርት በአዲስ አበባ ንግድ ስራ ኮሌጅ ቀን እየሰራሁ ማታ እየከፈልኩ ለመማር በመወሰን ያው ኢትዮጵያ ጭነት ማመላለሻ ኮርፖሬሽን ስቀጠር ያገኘሁትን ደሞዝ በማስቀመጥ ከቤተሰብም አላስቸግርም በሚል ማለት ነው የአዲስ አበባ ንግድ ስራ ኮሌጅ የማታውን የትምህርት ዘርፍ በራሴ ደሞዝ ከፍዬ ትምህርት ጀመርኩ ማለት ነው። የመጀመሪያ ምርጫ የፐርሶኔል ማኔጅመንት ነው ብዬ አመለከትኩ። እሱ ተፈቀደልኝና በፐርሶኔል ማኔጅመንት የትምህርት ዘርፍ ትምህርት ጀመርኩኝ። አሁንም የእግዚአብሔር ስራው የሚደንቅ ነው። እኔ መስከረም ላይ በስራ እያለሁ የአዲስ አበባ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በዚያን ወቅት ትልቅ ዘመናዊ ዳቦ ቤት በቀን 10 ኩንታል በወር 300 ኩንታል የሚጋገርበት ትልቅ ዘመናዊ ዳቦ ቤት አቋቁሞ ነበር እና ለዛ ሂሳብ ሰራተኛ ይፈልጉ ነበር። ምናልባት እኔ የሰንበት ትምህርት ቤት አባል ሆኜ በማገለግልበት ወቅት ከሰንበት ትምህርት ቤት አገልግሎት በተጨማሪም በደብሩ ጽሕፈት ቤት መርጌታ ገብረሕይወት ጋር ጠጋ በማለት የጽሕፈት ስራን አግዝና መዝገብ ቤት ስራዎችንም ምክንያቱም መዝገብ ቤት ላይ ያሉ ዶሴዎች ወይም መዝገቦች ላይ ሁሉ ጥሩ የቁም ጽሑፍ አለው ተብዬ አገለግል ነበር፣ ሰራ ነበር። እሱን አይተው ይመስለኛል ይሄ ልጅ በቤተ ክርስቲያናችን ሰራተኛ ሆኖ ቢቀጠር ሊጠቅመን ይችላል በሚል መልክ እኔ ሳልጠይቅ ሰበካ ጉባኤ አባላት የኔን ፈቃደኝነት ለስራ ተጠየቅኩኝ ማለት ነው። ስለዚህ ሰበካ ጉባኤ እኔን በ180 ብር እንደሚቀጥለኝ ነገሩኝ። ከጥቅምት 1981 ዓ.ም ጀምሮ ፈቃደኛ ሆኜ የደብሩ ዳቦ ቤት ሂሳብ ሰራተኛ ሆኜ ተቀጠርኩ ማለት ነው። ስለዚህ በመካነ ሰማዕት ቅዱስ ቂርቆስ ከጥቅምት 1981 ዓ.ም መደበኛ የሂሳብ ሰራተኛ ሆኜ ተቀጥሬ እስከ 1991 ሚያዝያ ድረስ 11 ዓመታት በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ነው ስሰራ ወይም ሳገለግል የነበረው። እሱንም ለማስታወስ ከ1981 እስከ 1984 ድረስ ረዳት ሂሳብ ሰራተኛ ነበርኩ። ከ1985 ዓ.ም እስከ 1991 ድረስ ግን የደብሩ ዋና ሂሳብ ሹም ሆኜ ነበር አገለግል የነበረው። መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን መደበኛ ሰራተኛ ሆኜ ባሳለፍኩት 11ዱንም ዓመት ቀን እየሰራሁ ማታ ግን 11ዱንም ዓመት ትምህርት ላይ ነበርኩ። በፐርሶኔል ማኔጅመንት፣ በአካውንቲንግ 1 ዓመት እንደውም በኮተቤ የዲግሪ የእንግሊዝኛ ፕሮግራም ተምሬያለሁ። ከዛም ሶሺዮሎጂ 3 ዓመት 11ዱንም ዓመት ትምህርት ላይ እንደነበርኩ አስታውሳለሁ። ከዛም ሚያዝያ 1991 ላይ ካለኝም የስራ አፈጻጸም ሁኔታ ስራ የመቀየር ሀሳብ በጣም ስለነበረኝ ፋሲካን አክብሬ ነው ስራ የምለቀው ብዬ ወስኜ ቀድሜ ለ1 ወር ቅድሚያ ማስጠንቀቂያ ሰጠው። ለአዲስ አበባ ሀገረ ስብከት ግልባጭ በደብዳቤ አሳውቄ ማለት ነው። ከዛም ጊዜው ሲደርስ ሚያዝያ 1991 ላይ ከአዲስ አበባ ሀገረ ስብከት ኦዲተሮች የነበሩት አስታውሳለሁ አብርሃምና የአለቃ አያሌው ልጅ ኢትዮጵያ አያሌው ኦዲተር ሆነው መጥተው ሂሳቡን አስመርምሬና አዘግቼ 1991 ሚያዝያ ላይ የመካነ ሰማዕት ቅዱስ ቂርቆስን ስራዬን አስረክቤ ስራ ለቀቅኩ ማለት ነው። እንግዲህ እግዚአብሔርን ስራ አሁንም የሚደንቅ ነው።
ንቡረእድ ኤርሚያስ ከበደ ወንድም ታናሽ ወንድም ናቸው። አቶ ኢሳያስ ከበደ ጥበብ አታሚዎች ድርጅት የሚባል ስራ አስኪያጅ ነበሩ በዚያ ወቅት። ከዛ ድንገት ተገናኘን፣ የቂርቆስ ዕለት ማለት ነው፣ ሚያዝያ 15 ቀን 91። ከቂርቆስ ከዚህ ወር ጀምሮ ስራ ለቅቄ ያለው እና እንደ እግዚአብሔር ፈቃድ ሌላ ቦታ እየሞከርኩ ነው የሚል ሀሳብ ነገርኳቸው። በአጋጣሚ በተገናኘን ጊዜ ስናወራ የእሳቸው ጠቅላላ አገልግሎት ኃላፊ የነበረ ሰራተኛ ለቁባቸው ማስታወቂያ ወጥተው ስለነበረ፣ ስለዚህ እኔም በዛ የስራ ዘርፍ እንድገባ ማመልከቻ እንዳስገባ ነገሩኝ። ከዛ እኔም ያው ስራ ፈትቼ መቀመጥ ተገቢ ስላይደለ በሚል የትምህርት ማስረጃዎችን አያይዤ አቀረብኩ። ስብሰባ አለ። በስብሰባው ተወሰነና እኔ የጥበብ አታሚዎች ድርጅት ጠቅላላ አገልግሎቱን ኃላፊ ሆኜ ስራዬን እንድቀጥል ከግንቦት 1991 ዓ.ም ጀምሮ ስራ ተቀጠርኩ ማለት ነው። ጠቅላላ አገልግሎት ኃላፊ ዘርፉ ብዙ ነው። እኔ አከናውናቸው የነበሩ ነገሮችም ያው ሂሳብ ስራን ስለማቅ ሂሳብ ሰራተኛነቱንም ደርቤ እሰራለሁ። ከዛ ግን የአስመጪ ድርጅት በመሆኑ ስራው ከብዙ መስሪያ ቤቶች ጋር ያገናኛል። ሌተር ኦፍ ክሬዲት ተከፍቶ ከንግድ ባንክ ጋር ስራው ይጀመራል። ከዛ እቃው የሚመጣውን እቃ ለማጣራት ከኢትዮጵያ ጥራትና ደረጃዎች መዳቢ መስሪያ ቤት ጋር የሚያገናኝ ስራ አለው። ከኢንሹራንስ ጋር ያገናኛል፣ ከባንኮች ጋር ያገናኛል፣ ከጉምሩክ ጋር ያገናኛል። ያው እዛም እየሰራሁ የሶሺዮሎጂ የዩኒቨርሲቲ ትምህርቴን ቀጥዬ ስለነበር ከስራው ብዛት አንጻር ስራ መቀየር አሰብኩ እና 2 ዓመት ከ3 ወር ያህል ጥበብ አታሚዎች ከሰራው በኋላ ነሐሴ ላይ በደሌ ቢራ አክሲዮን ማህበር በዛ ወቅት የሂሳብ ሰራተኛ አውጥቶ ነበር። እዛ ሳመለክት አሁንም ለፈተና ተጠራንና እንደውም ፈተናውን አስታውሳለሁ። አዲስ አበባ ንግድ ስራ ኮሌጅ ነበር ተማሪዎች ሆነን የተፈተን ነው። አሁንም በፈተናው ጥሩ ውጤት ስላመጣሁ እኔ አለፍኩ እና በደሌ ቢራ ፋብሪካ ሂሳብ ሰራተኛ ሆኜ ተቀጠርኩ። በደሌ ቢራ 4 ወር እንደሰራው አሁን ደግሞ ሌላ የስራ እድል አጋጠመኝ። ምን ማለት ነው? እኔ ሶሺዮሎጂ እየተማርኩ ያለሁት በዛ ወቅት ሶሺዮሎጂ ማለት የማህበራዊ ሳይንስ ነው። ኤንጂኦ መንግስት ያልሆኑ ድርጅቶች በከፍተኛ ደሞዝ ይቀጥራሉ ስለተባለ ሶሺዮሎጂ እየተማርኩ ያለሁት የተሻለ ስራ ለማግኘት ነበርና እሱን እየተማርኩ ባለሁበት ሰዓት በደሌ ሂሳብ ሰራተኛ ሆኜ እየሰራሁ ትልቅ የመንግስት ያልሆነ ድርጅት ማስታወቂያ ሲያወጣ አይቼ አመልክቼ ነበር። ወርልድ ዋይልድ ላይፍ ፈንድ ፎር ኔቸር WWF ይባላል። በዓለም አቀፍ ትልቅ ኢንተርናሽናል ኢንዲፔንደንት ኤንጂኦ ነው የሚባለው። ወደ 100 አገሮች ውስጥ አክቲቭ ነው። ስለዚህ ወርልድ ዋይልድ ላይፍ ፈንድ ፎር ኔቸር የሚለው የስራ ቦታው መደበኛ የስራ ቦታው ባሌ ነው። ለባሌ ፕሮጀክት ሂሳብ ሰራተኛ ነው የተፈለገው። ስለዚህ እስቲ ለማንኛውም ሊዮ ብዬ ፈተና ወሰድኩና ተፈተንኩ። አሁንም በዛ ፈተና ማለፌ ተነገረኝ። ስለዚህ እኔ ሶሺዮሎጂ የምማረው የተሻለ ደሞዝ ለማግኘት እና የተሻለ ስራ ለማግኘት ነው። ስለዚህ WWF የሚባለው የመንግስት ያልሆነ የኒዘርላንድ ድርጅት ነው። ሪጂናል ኦፊሱ ኬንያ ላይ ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ የሚገባው አዲስ አበባ ዋና ቢሮ አለው። ባሌ ነው የፕሮጀክት ስራው። እኔ ደግሞ የባሌ ፕሮጀክት ሂሳብ ሰራተኛ ነኝ የተቀጠርኩት። ስለዚህ ነገሮቹን አመዛዘንኩና እንግዲህ ትምህርቱን ለጊዜው አቋርጬ ይህንን ስራ መቀጠል እንዳለብኝ ወሰንኩ። ከዛም ባሌ እንደሄድኩኝ ቀን ቀን እየሰራሁ ማታ ማሳልፍበትን ነገር መጀመሪያ እንደሄድኩ መድኃኔዓለም ቤተክርስቲያን አለ ጎባ፣ ብዙ ጊዜ ቤተክርስቲያን አሳልፍ ነበር። ወዲያው በ3 ወር አካባቢ ACCA የሚባል ይሄ ሰርቲፋይድ ቻርተርድ አካውንታንት ትምህርት በእንግሊዝ ሀገር በተልእኮ ትምህርት የሚሰጥ ትምህርት አለ። እሱን ትምህርት ጀመርኩ እና አስታውሳለሁ እንደውም 2 ፈተናዎችን አዲስ አበባ ዩኒቨርሲቲ 6 ኪሎ መጥቼ ነበር የተፈተንኩት። ስለዚህ 2 ፈተናዎችን የACCAን በ1 ዓመት
አጠናቀቅኩ ማለት ነው። የኤሲሲኤ ትምህርቴን አልቀጠልኩም በዛ። ለሱም ደግሞ ምንድነው የዛ ዘመን የኮምፒውተር ትምህርት ተጀምሯል። እኔም ከቂርቆስ ስራ እንዳቆምኩኝ ሮያል ኮሌጅ የሚባል ፒያሳ አካባቢ የአንድ ወር የመሰረታዊ የኮምፒውተር ስልጠና ወስጄ ነበር እና እሷን መነሻ በማድረግ ኮምፒውተር ላይ ጎበዝ ስለነበርኩ ባሌ ጎባ ለስራ በተቀመጥኩበት ሰዓት የሚደንቅ ነው፣ ሳይበርሃን ኮምፒውተር ሴንተር የሚባል የኮምፒውተር ማሰልጠኛ ትምህርት ቤት ተከፈተ እና አስተማሪዎች የሚመጡት ከአዲስ አበባ ነው። ስለዚህ መሰረታዊ ነገር ለማስተማር እኔ በቂ እውቀት እንዳለኝ ስለማቅ አመለከትኩ እዛ እና ፈተና ተፈተንኩ፣ አለፍኩ። ቀን ቀን በኤንጂኦ ደብሊው ስራ ላይ እውላለሁ። ማታ ደግሞ ከ12 ሰዓት እስከ 2 ሰዓት አስተማሪ ሆኜ በተጨማሪ ደሞዝ ተቀጠርኩ ማለት ነው። ስለዚህ አሁንም ለማስታወሻ እንዲሆን ማታ የሚማሩት ትልልቅ ባለስልጣናት ናቸው። እንደውም የባሌ ዞን ወረዳው ከንቲባ፣ አስተዳደር፣ የፍርድ ቤት አዛዥ፣ የፖሊስ አዛዥ የመሳሰሉት ነበሩና ጥሩ አጋጣሚ ነበር። እኔም ትልልቅ ሰዎችን ስለማስተምር በጣም አጠናና አዘጋጅ ነበረ። ስለ ኮምፒውተር የበለጠ እውቀት እንዳገኝ ብዙ ሙከራ አደርግ ነበር። እንግዲህ ይህንን ሁሉ ሀተታ የምዘረዝረው የኔ የህይወት ታሪክ ነው፣ እኔ ያደረኩት ነው ለማለት ሳይሆን የእያንዳንዳችን ህይወት የእግዚአብሔር ስራ መገለጫ ነው። ስለዚህ በእኔም ህይወት የእግዚአብሔር ስራ እንዴት እንደተገለጠ ለማስረዳት በማሰብ ነው የምዘረዝርላችሁ። ስለዚህ ምን ያህል መስሪያ ቤት እንደሰራው ሳስበው አሁንም የኔ ብቃትና እውቀት ሆኖ ሳይሆን የእግዚአብሔር ስራ መሆኑን ለመግለጽ ባሌ የቆየሁበት ለ4 ዓመት 1 ወር ነው የቀረው። 3 ዓመት ከ11 ወር ሰራው። ከዛም እንደተመለስኩ 1 ወር ነው ያረፍኩት የሚመስለኝ። ከዚያ በኋላ ቪሌጅ ኢትዮጵያ የሚባል የትራቨል ኤጀንት፣ እንደውም ስራ አስኪያጁ ቶኒ ሂኪ የሚባል አየርላንዳዊ ነው፣ በጣም ታዋቂ ሰው ነው። እሱ ዋና ስራ አስኪያጅ ነው፣ እኔ ምክትል አስተዳደር ሆኜ እዛ ለ3 ወር ሰራው ቪሌጅ ኢትዮጵያ። ከዛ በኋላ ደብሊው ስሰራ የነበረው አለቃዬ ለማስታወስ አቶ አበባ ኃይሌ፣ እሳቸው ስራ ለቀው መጥተው በአውሮፓ ዩኒየን ፈንድ ነን ቲምበር ፎረስት ፕሮዳክት ሪሰርች ኤንድ ዲቨሎፕመንት ፕሮጀክት ኤንቲኤፍፒ የሚባል ፕሮጀክት ውስጥ ገብተው ነበርና ያው ለ3 ዓመት ተኩል አብረን ሰርተን ስለነበረ የጠቅላላ አገልግሎት ወይም ጉዳይ አስፈጻሚ ሆኜ ፕሮጀክቱ እንዲቀጠር እሳቸው ጥያቄ ያቀረቡልኝ። ከዛ ኤንቲኤፍፒ የመጀመሪያ ፕሮጀክት ላይ ገባሁ ማለት ነው። ከዛም 3 ዓመት እንደሰራው ፕሮጀክቱ ሲያልቅ ኢትዮ ዌትላንድ ኤንድ ናቹራል ሪሶርስ አሶሲዬሽን የውሃ ዘል መሬቶች ተንከባካቢ ኤንጂኦ ነው፣ ሀገር በቀል ኤንጂኦ ነው። እዛ ደግሞ አድሚን ኤንድ ፋይናንስ ኦፊሰር ሆኜ ተቀጠርኩ። እዛ እየሰራሁ የኤንቲኤፍፒ የመጀመሪያ የነበረው ፕሮጀክት አሁንም በአውሮፓ ህብረት ፈንድ የሚመራ ነው። ኤንቲኤፍፒ ፒኤፍኤም ነን ቲምበር ፎረስት ፕሮዳክት ፓርቲሲፓቶሪ ፎረስት ማኔጅመንት የሚባል ሁለተኛ ፕሮጀክት ሲመጣ ደሞዙ የተሻለ ስለሆነ ከኢትዮ ዌትላንድ ለቅቄ ኤንቲኤፍፒ ሁለተኛው ገባሁ። ኤንቲኤፍፒ ፒኤፍኤም እየሰራሁ እንግዲህ ብዙ ጊዜ አንድ ስራ ላይ ብዙ መቆየት እንደኔ ያሰለቸኛል ይመስለኛል። አመለክታለሁ አንዳንድ ስራዎች ማስታወቂያዎች ሳይና በተባበሩት መንግስታት ወርልድ ፉድ ፕሮግራም በዩኤን ደብሊውኤፍፒ ማስታወቂያ ወጥቶ ተፈተንኩኝ እና አለፍኩ። አድሚን ኤንድ ፋይናንስ ኦፊሰር ሆኜ የስራ ቦታው ግን ሶማሊያ ክልል ጎዴ ነው። ስለዚህ እስቲ ሁኔታውን ለማየት በሚል 1 ወር ፈቃድ ነበረኝ። 1 ወር ፈቃድ ወሰድኩ። 2 ወር ሊቭ ዊዛውት ፔመንት ያለ ክፍያ ፈቃድ ከኤንቲኤፍፒ ፒኤፍኤም አለቃዬ ፕሮፌሰር ኤድሪያን ውድ የሚባል የሃደርስበርግ ዩኒቨርሲቲ ፕሮፌሰር ነው በዛን ወቅት። እሱን አስፈቀድኩና እንግዲህ ለ3 ወር ሙከራ ስራ
ዩኤን ደብሊው ጆይን አድርጌ ጎዴ ሄድኩ ማለት ነው። ስለዚህ የተባበሩ መንግስታት ድርጅት ስራ ምን ይመስላል የሚለውንም ለማየት ጥሩ አጋጣሚ ነበር። ለ3 ወር ቆየሁና አየሁት። ከዛ ብዙ የሚመች ስላልመሰለኝ እሱን ትቼ መጥቼ እንደገና ፕሮፌሰር ኤድሪያን ውድ ጋር የአውሮፓ ህብረት ፈንድ ፕሮጀክት ውስጥ እንደገና ገባሁ ማለት ነው። አሁንም አንዳንድ የተሻሉ ማስታወቂያዎች ሳይ አመለክት ስለነበረ ባኒያን ግሎባል የሚባል የዩኤስኤድ ፕሮጀክት ማስታወቂያ ወጥቶ ተጠራው አመልክቼ ነበር እና ከዛ ኢንተርቪው ያደረጉኝ። ስካይፕ ይባላል። አሜሪካ ሆና ዶክተር ኑ የምትባል አስታውሳለሁ። ኢንተርቪው ያደረግን። ከዛ በአካል መታ ኢንተርቪው እንደምታደርግ ነገረችኝ። በአካል መታም አደረገችኝ። ከዛ ውጤቱን ስጠባበቅ ያው እንዳለፍኩ ነበር የማውቀው። ከዛ አለቃህ ሊለቀህ ስላልፈቀደ አልተቀበልንህም ነው ያሉኝ። ስለዚህ በጣም አዘንኩ። ፕሮፌሰር ኤድሪያን ውድ እንዴት ይህን የተሻለ እድል፣ ምክንያቱም እነሱ የሚከፍሉኝ በዶላር ነው፣ ከፍተኛም ብር ስለነበር ነው ለቅ የነበረው እና እንዴት ይህን እድል ሚስ ታደርጋለህ አልኩና ተቀየምኩ። በቃ 1 ወር ማስጠንቀቂያ ሰጠሁና ስራ የለቀኩ። እዚህ ላይ ትልቅ የህይወት ትምህርት ያገኘሁበት ሁኔታ ነው። 1 ዓመት ከ5 ወር ስራ ፈትቼ ተቀመጥኩ። የትም ስራ ማግኘት ሳልችል ቀረሁ። በዚህ ጊዜ ማስታወስ የምፈልገው ደግሞ አንድ ሌላ ትልቅ ድንቅ ነገር ስራ መልቀቄን ከኔና ከባለቤቴ በስተቀር ማንም ሰው ያውቃል። ስለዚህ ይህንን የባለቤቴን ባለውለታነት መመስከር ስላለብኝ ነው አሁን የምጠቅሰው። 1 ዓመት ከ5 ወር ስራ በፈታሁበት ጊዜ ግን አድርግ የነበረው ነገር አንዳንድ የግል ስራዎቼን በራሴ ለመስራት ብዙ ሙከራዎች አደረኩ። እንደውም የቂርቆሱን ብርሃነ ጋረደውን አስታውሰዋለሁ። የቪዲዮግራፊ እና ፎቶግራፊ ስራ ለመስራት ከሱ ጋር ከ1 ዓመት ያላነሰውን አሳልፈናል። ጥሩ ሙከራ ነበር ያደረግነው፣ ብዙ ባይሳካም። ከዛ ግን ያንን የ1 ዓመት ከ5 ወር ጊዜ እግዚአብሔርን ፍለጋ የተጠቀምኩበት ትልቅ ጊዜ ሆኖ ነው የማስታውሰው። ንቡረድ ኤርሚያስን ያወቅኳቸውና ብዙ እንገናኝ የነበረው በዛ ወቅት ነው። አሜሪካን ሀገር ነበር የሚኖሩት። በኢሜይል መልእክት ላኩላቸው። ከዛ በኋላ ቂርቆስ በምሰራበት ወቅት ከ1984 እስከ 1986 የደብሩ የልማት ኮሚቴ ሰብሳቢ የነበሩት አቶ ዳዊት ከበደ የንቡረድ ኤርሚያስ ከበደ ታላቅ ወንድም ናቸው እና አብረን በስራ በነበርንበት ሰዓት በደንብ ስለምንተዋወቅ ለካ አቶ ዳዊት የንቡረድ ታላቅ ወንድም ከንቡረድ ጋር ሲገናኙ ስለኔ የሚያውቁና ይነግሯቸው ስለነበረ ንቡረድ በደንብ እንደሚያውቁኝ ገለጡልኝ። በዚህ አጋጣሚ የእሳቸውን መጽሐፍት በአብዛኛው አንብቤ ጨረስኩ። ስለዚህ ያቺ ስራ ፈትቼ የተቀመጥኩባት ጊዜ እግዚአብሔርን ፍለጋ የብዙ መጽሐፍትንና ብዙ ነገሮችን የተገነዘብኩበት እንደሆነ አድርጌ ስለምቆጥረው እግዚአብሔርን በጣም አመሰግነዋለሁ። ከዚያም ከ1 ዓመት ከ5 ወር በኋላ ግን አሁን የእግዚአብሔር ስራው ረቂቅ ነው። ስራ ማስታወቂያዎች ሲወጡ አመለክት ስለነበረ አይሪሽ ኤድ ፈንድ የሚባል ኮንሰርቲየም ህብረት ይባላል። 4 ኤንጂኦዎች ኤስኦኤስ ሳል ኢትዮጵያ፣ ፋርም አፍሪካ፣ ቪታ፣ ሰልፍ ሄልፕ አፍሪካ ሆነው ኮንሰርቲየም በህብረት የሚሰሩት ስራ ፋይናንስ ማኔጀር ሆኜ ስራ አገኘው። እሱም ቢሮ ቂርቆስ አካባቢ ነው፣ ከጠመንጃ ያዥ ባንክ ፊት ለፊት አካባቢ ነው እና ለቂርቆስ ለሰፈሬ ቅርብ ሆኖ 2 ዓመት አካባቢ ሰራሁ። 2 ዓመት ተኩል እንደሰራሁ ኤንቲኤፍፒኤፍኤም ስሰራ ያቁኝ የነበሩ ሰዎች የሌላ የጀርመን ድርጅት ውስጥ ገብተው ነበር። ለዚህ ነው የማስታውሰው አቶ ሲሳይ አስፋው፣ እሳቸው ሪኮመንድ አድርገውኝ ይመስለኛል። ዩኒክ ኤንድ ናቡ የሚባል ዩኒክም ናቡም የጀርመን ድርጅቶች ናቸው። ኮንሰርቲየም ሆነው በህብረት ተፈጥሮ ሀብት ስራ ላይ ነው የሚሰሩት። ለነሱ ፋይናንስ ማኔጀር ይፈልጉ ነበር እና እኔን ሪኮመንድ አደረጉኝና ለፈተና ቀረብኩ፣ ተፈተንኩ፣ አለፍኩ።
ስለዚህ ከአይሪሽ ኤድ ኮንሰርቲየም ወጥቼ ዩኒክ ናቡ የሚባሉ የሁለት የጀርመን ድርጅቶች ፋይናንስ ማኔጀር ሆኜ ስራ ጀመርኩ። ከ2016 እስከ 2019 ለ3 ዓመት እዛ ሰራው። ከዛ የዩኒክ እና ናቡ ኮንሰርቲየም ስራቸውን ጨርሰው ፕሮጀክቱ ሲዘጋ ዩኒክ ኤንድ ናቡ ሁለቱም ፕሮጀክቶች ኦን ቢሃፍ ኦፍ ጂአይዜድ ለጂአይዜድ ነበር የባዮስፌር ሪዘርቭ ስራን ይሰሩ የነበረው እና እነሱ ሪኮመንድ አደረጉኝ። ከኦገስት 2019 እስከ ጁላይ 2023 ድረስ የጂአይዜድ ባዮዳይቨርሲቲ ኤንድ ፎረስትሪ ፕሮግራም ሰራተኛ ሆኜ ቀጠልኩ ማለት ነው። ከኦገስት 2023 ጀምሮ አሁን ሌላ ፕሮጀክት ላይ ነው ያለሁት። በህይወቴ እንግዲህ ወደ 36 ዓመት ስራ ላይ ቆየሁ ማለት ነው። ወደ 15 የሚሆኑ ልዩ ልዩ መስሪያ ቤቶችን ጎበኘሁ ወይም አየኋቸው ማለት ነው። ከዚህ ሁሉ ግን ትልቁን የቆየሁበት 11 ዓመት እድሜም ከ18 እስከ 28 ዓመት በወጣትነት ወራት ፈጣሪን አስብ የሚለውን ለመፈጸም ይመስላል በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ስለነበረ ሁልጊዜ የቂርቆስ ነገር በህሊናዬ ውስጥ ተጽፎ ይኖራል። ቂርቆስ ቲዩብ የሚል ዩቲዩብ ቻናል የከፈትኩበትም ዋና ምክንያት ረዥሙን የህይወቴን ጉዞ የተጓዝኩበትና የወጣትነትንም ጊዜ ያሳለፍኩበት በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ስለሆነ ቂርቆስ ቲዩብ በሚል ሰይሜዋለሁ። በዛሬው መርሃ ግብር ይህን ያህል ስለ አስተዳደጌ፣ ስለ ትምህርትና የስራ ሁኔታዬ ካቀረብኩላችሁ በሚቀጥለው የክፍል 2 መርሃ ግብር እግዚአብሔር ለአዳምና ሔዋን የሰጠውን የመጀመሪያ የጋብቻ ቃል ኪዳን በሚመለከት እኔም ከዛሬ 15 ዓመት በፊት በመሰረትኩት የትዳር ህይወት የጋብቻ ቃል ኪዳኔን ከ7ቱ ቃል ኪዳናት የመጨረሻው ማህተም በሆነውና ኪዳነ ምህረት በተባለው በስርዓተ ቁርባን በማጽደቅ ለሙሉ ኢትዮጵያዊነት የበቃሁበትን በሁለት ወንዶችና በአንዲት ሴት ልጅ የተባረኩበትን በአጠቃላይ የኔን ሳይሆን የእግዚአብሔር ስራ መገለጫ የሆነውን ሕያው ታሪክ በሚቀጥለው ክፍል 2 አቀርብላችኋለሁ። እስከዚያው አምላከ ቅዱስ ቂርቆስ በሰላም ያቆየን። ስለተከታተላችሁን እግዚአብሔር ይስጥልኝ።